በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት። እንግዲህ መጀመሪያ አጠቃላይ ለእምነቱ ተከታዮችና አጠቃላይ ለኢትዮጵያውያን እንኳን አደረሳችሁ ማለት ፈልጋለሁ። ይሄ በዓል በሰላም በድምቀት ተከብሮ እንዲያልፍ ሁሉም ማህበረሰብ የድርሻውን መወጣት አለበት ብዬ ነው የማስበው። በዚህ ዙሪያ ያው የኛም ተቋም በስፋት እየሰራ ያለበት ሁኔታ ነው ያለው። ይሄን ሰሞን ያው ከግብይት ጀምሮ ማህበረሰቡ በሰላም ወጥቶ እንዲገባ ግብይቱንም በአግባቡ እንዲፈጽም ያለ አግባብ የምርት መደበቅ፣ የዋጋ ጭማሪ የመሳሰሉ ችግሮች እንዳይኖሩ ማህበረሰቡ ውስጥ እየሰራን ያለነው። ከግንዛቤ ጀምሮ ችግርም ሲኖር ደግሞ ከሚመለከተው ባለድርሻ አካላት ጋር በቅንጅት እየሰራን ችግሮችን እየፈታን እንገኛለን ማለት ነው። ከዛ ውጪ ማህበረሰቡ አካባቢ መደረግ ያለባቸው ጥንቃቄዎች ምንድናቸው? ያው የበዓላት ወቅት ይታወቃል። ወደ አንድ ተግባር ሲሄዱ ከበስተጀርባ ሌሎች ችግሮች የስርቆት፣ ቤት ሰብሮ ስርቆት የመሳሰሉ ትልልቅ ሰዎችን ደግሞ ሻል ያሉት በኢኮኖሚ ተሽከርካሪ ይዘው ለግብይት ሲወጡ እዛ አካባቢ የሚከሰቱ ስርቆቶች እና ስወራዎች እንዳይኖሩ ጥንቃቄ እንዲያደርጉ መልእክት አስተላልፋለሁ። ከዛ ውጪ በየመንደሩ ውስጥ ያሉት ያው በዓላትን ተከትሎ የመጨናነቅ ሁኔታዎች ሊኖሩ ይችላሉ፣ በተለይ ከመብራት ጋር ተያይዞ። ስለዚህ የቃጠሎ ችግሮችን እንዳይፈጠሩ መብራትም ደግሞ ችግር ውስጥ ገብቶ ያው ጨለማ አካባቢ እንዳይፈጠር በጥንቃቄ እንዲጠቀሙ የሚል አጠቃላይ መልእክት ለማስተላለፍ